ቫይታሚን ኬ ከምን ምግቦች እናገኛለን? ቫይታሚን ኬ ኬክ ኬ አላልሽኝም? ኬ ስላልሽኝ እኮ ነው። ይኸውልህ ጸልዬ አታናደኝ። ሰጥቼሃለሁ ለእሱ በኬ የሚጀምር ማለት ነው። እንደዛ አይደለም። እሺ ያው እንደዛ አይደለም። ተው በቃ ዝም በል በቃ። እሺ ተው የኔ ልጅ ተው። ለሰውነታችን ሙቀት የሚሰጡ ምግቦች ምን ይባላሉ? ትኩስ ምግብ። ተው እሺ ተው በቃ እባክህን። ኧረ እንደውም አንተ እንዴ ተው በቃ ተው እሺ ተው። አልሚ ምግቦች ይባላሉ። እሺ ለምንድን ነው ቆይ አንተ የምትረሳው? ቅድም እኮ አስረዳሁህ አይደል? እነዚህም ይረሳል እኮ አንዳንዴ ማይ እንዴ። አንተ እኮ ገና ልጅ ነህ። የምታስተዳድረው ቤተሰብ የለ። ለምንድን ነው የምትረሳው? እንኳን አንተ ልጅ ሆነ እኔ እንኳን በእኔ እድሜ እኔ ራሱ አልረሳም። አንቺ እኔ ያስጠናሽኝ ሁሉንም ታስታውሻለሽ? ጠይቀኝ እንካ እንዴ። ቫይታሚን ዲ በውስጣቸው የያዙ ምግቦችን ዘርዝሩ። ጥያቄም ብለህ ይህን ትጠይቀኛለህ አይደል? ቫይታሚን ዲ የሚገኘው ከዶሮ ስጋ። አይደለም። የግድ እዛ ላይ ስለሌለ አታውቂም ያልከኝ ነው? መልሱ እኮ እንደዛ አይደለም። አንቺ መሀይም ሴት እያልከኝ ነው? እኔ መልሱ እንደዛ ስላልሆነ እኮ ነው። እንደውም ብቻዬን መሆን ነው የምፈልገው። ሂድ ብቻዬን መሆን ነው የምፈልገው። በቃ እሺ። ሰርጋችሁን ግን ለምንድን ነው ያልጠራችሁ? አንተ የዛኔ አልተፈጠርክም። እሺ አልነበርክም። እሺ ታዲያ እኔ የት ነበርኩኝ? ከዛ በፊት ሆዴ ውስጥ ነበር አይደለም? ከዛ በፊት ደግሞ እግዚአብሔር ጋር ነበርክ። እሺ እዛ ሰማይ ውስጥ። ሰማይ? አዎ። እና ታዲያ ለምንድን ነው ያመጣችሁ? ጊዜ ስለነበረ ነው። የመምጫ ጊዜ ስለነበረ መጣክ። እኔ ነኝ ልምጣ ያልኩት ራሳችሁ ናችሁ በግድ ያመጣችሁ? አዎ ራስ ፈልገን የመጣው። የዛሬ ጥያቄ ይበቃል። እሺ እዛ ትምህርት አለ እንዴ? የለም። የቤት ስራ የለም እኮ። በቃ እኔ አይደለሁም ልምጣ ያልኩት ራሳችሁ ናችሁ በግድ ያመጣችሁ እንጂ እኔ አልመጣም ነበር እንዴ። ነው እንደዛ ነው። እኔማ እዛ ይሻለኝ ነበር። በቃ እሺ ይበቃል። እኔ የምልህ ጦርነቱ ምን ላይ ደረሰ? የኢራን የተባበሩት መንግስታት ጣልቃ ገቡ እንዴ? ምን አዲስ ነገር አለ? እንደው ቶሎ ቢታረቁ ጥሩ ነው ብላ አታስብም? በቃ መጣው። እሺ ምን ነው በቃ እሺ። የቤት እንስሳዎችን ዘርዝር። የቤት እንስሳ? አዎ አትበል፣ ወደ ላይ አታንጋጥብኝ። እሺ ወደ ላይ አውቀህ ነው እያሰብክም አይደለም። እሺ እኔን አትሸውደኝም። እሺ ዝም ብለህ በቃ በውስጥ አስብና መልስ፣ ንገረኝ። የቤት አንበሳ? የቤት አንበሳ። እሺ ሌላስ? የቤት ነብር? የቤት ነብር? ውይ በጣም አንበሳ ቤት ውስጥ አይተህ ታውቃለህ? አንበሳ ግቢ? አንበሳ ግቢ አይደል? አንበሳ ግቢ ቤት ውስጥ ነው ያሉት አንበሳዎች። የቤት እንስሳ ማለት ቤት ውስጥ ከሰው ጋር የሚኖሩ ናቸው። አንበሳ ከሰው ጋር አይኖርም። እሺ ነብርም ይኸውልህ ሲርበው ቂጥን ነው ቆርጦ የሚበላል። እሺ አንበሳ ነብርም እሺ የቤት እንስሳ አይደሉም። እሺ የዱር እንስሳ የሚባሉ ደግሞ ጫካ ውስጥ የሚኖሩ ከሰው ጋር መላመድ ማይችሉ ናቸው። እሺ የዱር እንስሳ እስቲ ጥቀስልኝ። የዱር እንስሳ
አዎ ጭራቅ ጭራቅ ይላል። አይደለም እኮ እኔ እኮ ነኝ ጥፋት። አንተ ምን አደረግ? አንተ እኮ ምንም አላደረግ። እኔ ነኝ እንጂ እኔ ነኝ። አንተማ ፈጣሪ አንተን አላማረም። ይቅር በለኝ። እኔ እኮ ነኝ ጥፋተኛ። እኔ ነኝ። አዎ እንደ እብድ ብቻዬን ታስወራኛለህ አይደል? በቃ ሂድ። እኔ ቀድሜ ያበድኩ አንተ እስኪገባ ሂድ በቃ። ምንድን ነው? አብሬሽ ልተኛ። አንተ እኮ ከዚህ በኋላ ሕፃን አይደለም፣ አድጋል። ትልቅ ሰው ነህ። የራስህ አልጋ አለ አይደለ? ሂድና እዛ ተኛ። ምን ይላል አባዬ? በጣም ትልቅ ሰው አይደል እንዴ እሱ? ታዲያ ለምንድን ነው የራሱ አልጋ ላይ ማይተኛው? ለምንድን ነው ከአንቺ ጋር የሚተኛው? ነው እሱ ስለሚያንኮራፋ ነው ከአንቺ ጋር የሚተኛው? እኔም እኮ በጣም ማንኮራፋት ትችላለሁ። ዛሬ ምን ተገኝቶ ነው እኛ ጋር መተኛት ያስመኘ? ህፃናት እንዴት እንደሚመረቱ አወቅኩኝ። እሺ እባክህ እንዴት ነው አሉ? እናትና አባት ማለት ነው አልጋ ላይ ወጥተው ሲባባሉ ነው ህፃናት የሚመረቱት። ስለዚህ ልክ ነው። እኔ ደግሞ ወንድምና እህት ስለምፈልግ አሁኑኑ ተባባሉና ወንድምና እህት አምርቱልኝ። ይኸውልህ በኋላ ሰው መታኝ ሴጣን መታኝ እንዳትል። ምን አለበት? ብቻ እኮ ነው። እሺ ዙር። እሺ ወይ ልጄ ጨረስን እኮ አለቀ። ጠጋ በል እንዴ! ልጠጋ? ጠጋ በላ። ትንሽ እኮ ናት። ይልግባ ናትኝ። ምን ያለ ማይ እኔ ግን ጥጃ ነኝ እንዴ? ማለት እኔ የምጠጣው የላም ወተት ነው። እሷ ግን የምትጠጣው ያንቺን ወተት ነው። ሕፃን እያለ አንተም ጠጣል። እሺ አሁን ደግሞ አድገህ ትልቅ ሆነ የለ። ስለዚህ የላም ወተት ነው የምትጠጣው። ለዛ ነው። እሺ እንደውም እኔ ደግሞ ጎረቤት ሄጄ አጠጡኝ እላቸዋለሁ። እነሱ እንዳንቺ ቋጣሪ አይደሉም። ሲጀመር እሷ ሕፃን ልጇን ብቻ ሳይሆን ባሏንም ታጠጣዋለች እኮ። እሺ እሷ ደግ ናት። አንተ ምን ስታረጋየህ? አይደለም እንዴ አንቺ እንደውም ቡና ጠራቸው ያልሽኝም እንደባለፈው ከዛ ስገባ ደግሞ እሱ እየጠጣ ነበረ ወተት። ወይዳ እኔ ምን አደረግኩ ታዲያ? እኔ ጥፋተኛ። ለእኔ ሲሆን ነው ታዲያ ማይቻል። እግርን አንስተህ እዛ ቤት ትሄድና ኮቴን ነው የምሰብረው። እሺ ኮቴን ነው የምሰብረው። አንተ ዳይፐሩ አንተ አንተ አስታጥቦ እንጂ ምን ይገትራል እንዴ? ታጠቡ። ለእኔ ከሆነ እኔ በልቻለሁ። ከመንገድ ነው የመጣኸው ብላ አልኩ። ምንድን ነው እንደዚህ ነው? በልቼ ነው የመጣሁት አልኩሽ እኮ እንዴ። ምን አንተ እንደ እንግዳ እንደዚህ የሚያደርግ ምንድን ነው? ከክንዴ ጋር ተገናኝተን በልቼ አሁን መለያየታችን እኮ ነው። አስታጥቦሽ እንዳልኩ ተው፣ እሱን አስታጥቦ። አንቺ ለራስሽ ሰው የለሽ የሚያግዝሽ። እኔ ቤት እንጀራ የለም አሉ እንዴ? የሚበላ ነገር የለም አሉ። ምን ነው አንተ ወጣኝ እኔ ወዲህ በቃ ከኔ ጋር መጣላት ነው። በልቼ ነው የመጣሁት። በቃ ያውልህ አስታጥቦ ታጠስ። በቃ ተናግሬያለሁ። የመጨረሻ አስታጥበኝ። ኮሽ አልፈልግም አላሉም እንዴ? ናስታጥበኝ። በቃ ችግር የለውም። የማይፈልጉ ከሆነ እኔ እዚህ እሄዳለሁ። ወጣኝ እኔ። ትልልቅ ሰው ይዋሻል እንዴ ታዲያ? ምን ማለት ነው አንተ? በቃ የማይፈልጉ ከሆነ አልፈልግም ነው። የሚፈልጉ ከሆነ መታጠብ ነው ታዲያ እንዴ? ናስታጥበኝ። በቃ ና። አንተ እንጨት ነው ያጥከው? ምን አደረኩ? ጎንበስ ብላ አስታጥበው። ከዚህ በላይ ታዲያ እኔ ምን ላድርግ እንዴ?
ለምንድን ነው ቆመ የምትታጠበው? እኔ ለቤቱ ክብር ነው ቆሜ የምታጠበው። ተይ አንቺ ቁጭ በል። በህግ አምላክ አልኩኝ። ቁጭ በል አልኩኝ። ተይ በቃ አንቺ እንዴ ቁጭ አይሆንም። ቆሜ ነው የምታጠበው አልኩኝ። ለምንድን ነው የምትቆመው? ለቤቱ ክብር። ተይ በቃ እንደው እኔ ካንተ ጋር እንዲሁ መለማመጡ ነው የሚያስጠላኝ። እንዴ ሻወር ነው የሚታጠቡት እንዴ? አንተ እንደ እድሜው ምግብ ለመብላት ሻወር ነው የሚታጠቡት ታዲያ? እንዴ አንተ በዚህ ሰዓት ከትምህርት ምንድን ነው የምትሰራው? እንግሊዝ አስተማሪ ማለት ነው። አንቺንና አባቴን ለምን ይሳደባል ታዲያ? እሱ እኛም አንቺንም አባዬንም ሁለታችሁንም ሰደበብኝ። ከዛም በኋላ እኔ ደግሞ ተናደድኩኝ በጣም። ምን ብሎ ነው የተሳደበው? እስቲ ንገረኝ። የሚያስጠላ ስድብ ነው የተሳደበው ጭራሽ። ከዛ ለምን ትሳደባለህ? እሺ ሂድ ወደ ቤት አንተ አለኝ። እማዬ ምን ብሎ ተሳድቦ ነው? እንዳትናደጂ። ምንድን ነው እስቲ ንገረኝ። ምንድን ነው ያለው? Your father and mother are አለኝ። ተሳደበ እኮ ይኸው። Your mother and father are ሲል ኖ አልኩኝ። እኔ እኮ አላቅም እኮ ምን ማለት እንደሆነ ትርጉሙ። አርኩን ያለው ማይ ካካ አልገባሽም እንዴ? Your mother and father are እኮ ነው ያለው። እኛ እናንተን እኮ ነው ካካ አላችሁ እናንተ። እኛ እንኳን ማስከበር ከኔ ልጅ ኖ አልክ አንተ። ምንም ቢሆን እኮ እናትና አባቴ ናቸው። ይሄድለትና ጭንቅላቱን ነው ብለው አሁን ትሄጃለሽ? ይሄድለታል። እንዴት ነው የምትመጪው? ረዛ እስቲ የቱ ጋር ደም ኦክሲጅን ለመቀበል ወዴት ይሄዳል? ኦክሲጅን ማለት ንጹህ አየር ለመቀበል ማለት ነው። ንጹህ አየር ለመቀበል ወዴት ይሄዳል? ወደ ውጪ ነው የሚወጣው። እኔ ታጋሽ ነኝ። ወደ ውጪ አይደለም። እሺ ወደ ውጪ ስትል ወዴት ማለት ነው? ከቤት ውጪ። እንደዛም አይደለም። እሺ ድን ካዳመጥከኝ የሳምባ ጥቅም ምንድን ነበር ያልኩ? ስለ ሳምባ ወርዬ ሲረባት እንሰጣታለን። ፈጣሪ ዛሬ በማለዳ ጸልዬ ነው የወጣሁት። አንተ ትዕግስት ስለሆንከኝ አመሰግናለሁ። እንደዛ አልነበረም ያልኩህ። ሳምባ ለመተንፈስ የምንጠቀመው የሰውነታችን ውስጥ አካል ነው አላልኩ? ለመተንፈስ ግን ባለፈው በአፍንጫችን ነው የምንተነፈሰው አላልሽኝም? አይደለ? አይ ግን የውጭ ነው እሱ፣ የውስጥ ደግሞ ሳምባ። እሺ እስቲ ከሳይንስ እንውጣና ሌላ ትምህርት ምንድን ነው ማጥራት የምትፈልገው? እንግሊዝ። ለእንግሊዝኛ ፊደሎች ነው። ይሄ እንዴት ናት እስቲ? ደህና ናት። ደህንነቷን አልነበረም የጠየቅኩ፣ እንዴት ነው የምትጻፈው ነበር ያልኩ። ሂሳብ ልጠይቅ። እሺ 57 እና ከ47 የትኛው ይበልጣል? ከ47 እና ከ57? አዎ ማንም አይበልጥም፣ ፈጣሪ ነው የሚበልጠው ከሁሉ አይደል? አንቺ እንደውም ባለፈው ማንም ከማንም አይበልጥም፣ ሁሉም ሰው ምንም ማን የመታኝ? ኧረ እኔ አልነካሁም። ይኸውልሽ እንዴ እያወራሁ አይደል እንዴ? አንቺ አይደለሽም
እኔ አልነካው። 4 ሲደመር 2 6 ነው እንዴ? ባለፈው ስታስጠኝኝ ደግሞ አንቺ 3 ሲደመር 3 6 ነው አላልሽኝም እንዴ? ያው ነው። እሺ ወይ በጣም አውቃል አንተ። በጣም አውቃል። እንደዚህ ሲሆንማ ታስተውሳለህ። 3 ሲደመር 3ም 6፣ 4 ሲደመር 2ም 6 ነው። እሺ በቃ ለአንድ ጥያቄ 2 መልስ እንዴ? እንደዛማ አይሆንም። አንተ ዝም በል በቃ አልኩህ እኮ 6 ነው እንዴ? ትልልቅም ሰው ይዋሻል እንዴ? ተወሱንና ሌላ ጥያቄ ልጠይቅህ። እሺ በረዶ ምን ሲሆን ነው የሚቀልጠው? በረዶ? አዎ በረዶ ሲላስ። አፈር ያስልስ፣ እንደው አፈር ያስልስ። እሺ በረዶውን ስትልሰው ከምላስ ወደ በረዶ ምንድነው የምታስተላልፈው? ከምላሴ በጣም ይጣፍጣል የሚል መልእክት ነው። አይ እንደዛ አይደለም። ተው በቃ እንደዛ አይደለም። በረዶውን ሳትልሰው ምንም ሳታረገው ፀሐይ ላይ ይዘው ዝም ብለህ ብትቆም ይዤው እንደዚህ ሳትልሰው ዝም ብለህ ብትቆም ምንድን ነው የሚሆነው? በረዶ ከእጅ ላይ እመነተፋለሁ። ብላክቦርዱ ላይ የተጻፉትን ቃላቶች የሚያነብልኝ ምን ታጎነብሳለህ? አይቻለሁ። ዩ I'm talking to you. እኔ ነው ትችል። stand up. Oh, you አንተ I'm talking to you. Stand up and read it to the class loudly. Hurry up. የመጀመሪያው ነው? Yes, the first one. I don't have enough time, my brother. Okay? Okay. Please. Okay. አጅሬ? What? Please. In the name of God, I beg you. Huh? What did you say? አጅሬ no. This is English class. Do you have any idea about that? Okay, I'm sorry. You are joking with your time, not my time. Excuse me. You're joking with your time and your parents' money. Idiot. You. And you sit and you laugh. Stand up. Tell us back. Stand up. Why are you laughing? Is it funny? Go, stand up. Tell us back. Stand up. Read it. Read the second one. Okay, teacher. ትሰቃለህ ደግሞ ቁጭ ብለህ። ዘይት teacher. Are you joking? No joking, teacher. No. Are you joking or are you serious? No joking, teacher. I'm sorry, teacher. I'm sorry, teacher. But you joke. You sit here and you joke. You idiot. Nonsense. You laugh. Why are you laughing? Please tell me. Why are you laughing? Is this something funny? Is it funny what I'm saying? Is it funny? Get out of my class now. Hurry up. Get out. Okay, you. Tennis. Get up back. Both of you, stand up. Read what is on the blackboard. Read it. I don't have enough time. Me, teacher. Me? You the first. You read the first, and you the second one. Okay? Hurry up. I don't have time. Hurry up. What are you waiting? DJ Abuti. Okay. Now answer Zika. I'm sorry, teacher. Now. Please. Come here. I'm sorry. Please, teacher. What are you laughing at? What are you laughing at? Okay, I'm sorry, Shilka. teacher. Read the second one. Okay. I'm waiting. Okay, teacher. Okay. Catch and teacher. I'm sorry. No. Ikarta, teacher. Come here, please. I don't have time. You two stupid donkeys. Come here. እንዴ
በዚህ ሰዓት? አይደለም እኮ ወላጅ አምጣ ተብዬ ነው። ምን አድርገን? ኧረ ምንም አላደረኩም እኔ። ወዮልህ፣ እውነቱን ተናገር። ደብተር ላይ የሆነ ነገር ጽፎ አንብብ ሲለኝ በትክክል አነበብኩት እኔ። እሺ ከዛም በኋላ አንተ ፋንድያ ሂድ ውጣ አለኝና ወላጅ ካላመጣ ተመልሰ እንዳትመጣ አለኝ። አይ እስቲ አምጣው፣ እስቲ ወዲያ አምጣው። የትኛው ነው? እስቲ ይሄ ነው? እሱ ነው። ምን ብላ ነበብከው አንተ? እኔ 7 በሬ። ምን አጠፋ? ምን አጠፋ አንተ? እኮ ምንም እኮ አላጠፋም። ትክክለኛ እንዴ? ትክክል ነህ። እንግሊዘኛም አለ ሌላ። መጀመሪያ ላይ ያለው ነው። እስቲ ይሄ ምን ብላ ነበብከው? ሄደች ሄደች ሄደች። እና ታዲያ ምን አጠፋ ብለው ነው እንደዚህ ከትምህርት ገበታ እንደው እንደዚህ የሚያንገላቱ? እኮ ወላጅ የአንድ ብር ፌስታል ነው እንዴ ዝም ብሎ ተንጠልጥሎ የሚሄደው? ትክክል እኮ ነህ ካንተ እኮ ማየ። እኔ እኮ በጣም እኮ ፀሐይ በየት በኩል ነው የምትወጣው? ፀሐይ? አዎ ፀሐይ የምትወጣው አዎ በፈለገችበት። እስቲ በፈለገችበት ስትል አስረዳኝ። አሁን ፀሐይ ማለት ነው ማየ፣ አንዳንድ ጊዜ እንደው በጣም ታቃጥል የለ አይደል? አንቺ ጃንጥላ ምናምን ይዘሽ ውይ የዛሬው ፀሐይ ምናምን ትይዝ። አሁን እንደዛ የምትሆነው ማለት ነው ስትናደድ ነው። እውነትህን እኮ ነው፣ እውነትህን ነው። ስለዚህ አሁን ፀሐይን በዚህ በኩል ውጪ፣ በዚህ በኩል ደግሞ ግቢ ምናምን ካለ በጣም ትናዳድና ከዛም በኋላ ደግሞ አይደል ታቃጥለናለች። ከዛን ሁላችንም እንሞታለን። ስለዚህ በቃ በፈለገችው ነው የምትወጣ ወጥቷ። ይኸው ይሄ ነው እኔ በፈልገው መልስ። እንደው አንተ እኮ አስተማሪንም ትበልጣለህ፣ እኛንም ትበልጣለህ፣ የዓለም ምሁሮችን ሁሉ ትበልጣለህ። አንተ ጨርሰሃል እኮ በጣም ጎበዝ፣ በጣም በቃ አሁን አንተ ከዚህ በላይ አንተን ማስጠናት ነው። ወይ ለምን በጣም ብዙ ታውቃለህ አይምሮ በቃ እውቀት በእውቀት ስለሆነ ሂድ። እሺ አንተ በቃ ማረጋ ሂድ። በቃ በልጣኛል፣ እኔ አልችልም። ሂድ በቃ ሂድ ሂድ ለይዘማይ ሂድ። አች ኧረ እንደው ምን ይሻለኛል? ምን ላድርገው? ይሄ ልጅ